ቫዝሊን ተጠቅማችሁ እንደምታውቁ እርግጠኛ ነኝ። ነገር ግን ይህች ትንሽ የቅባት ይበልጥ ማራኪ፣ ጽዱና በራስ የመተማመን ስሜት እንዲኖርህ እንደምታደርግ ታውቃለህ? አዎ፣ ቫዝሊን ለደረቀ ከንፈር ብቻ አይደለም። በአግባቡ ከተጠቀምበት ፊት እንዲያበራ፣ ከንፈርህ እንዲለስለስና አጠቃላይ ገጽታ ትኩስ እንዲሆን የሚያደርግ ሚስጥራዊ የውበት መሳሪያ ሊሆን ይችላል። ብዙዎች ውድ ለሆነ ክሬም ገንዘብ ያባክናሉ። እኔ ግን ዛሬ ለማንኛውም ወንድ የሚጠቅሙ በጣም ቀላል የሆነ 5 የቫዝሊን ዘዴዎች እነግራችኋለሁ። ክረምት ይሁን በጋ እነዚህ ዘዴዎች ለውጥ ያመጣሉ። ስለዚህ እስከ መጨረሻ ተከታተሉና መጨረሻ ላይ ደግሞ ቦነስ አለ። 1. ለከንፈር እንክብካቤ። ይሄ አብዛኛው የሚያውቀው ሰው ነገር ነው፣ ግን ለምን እንደሆነ ታውቃለህ? ምክንያቱም የሰው ልጅ ፊት ላይ መጀመሪያ የሚታየው ነገር ከንፈር ነው። ከሰው ጋር ስትገናኝ ከንፈርህ ከደረቀ ሙሉ ገጽታ የጠቆረና የደበረ ይመስላል። መፍትሄው ቀላል ነው። ማታ ከመተኛትህ በፊት ቀጭን ቫዝሊን ከንፈርህ ላይ ቅባ። ይህ እርጥበትን ጠብቆ በማቆየት ጠዋት ላይ ከንፈርህ ለስላሳና ጤናማ እንዲሆን ያደርጋል። ይበልጥ ፈጣን ለውጥ ከፈለግ ደግሞ ቫዝሊን ከጥቂት የኮኮናት ዘይት ጋር ቀላቅለህ ለስላሳ ከሆነ የጥርስ ብሩሽ ለ10 ሰከንድ ከንፈርህ ማሸት። ይህ የሞተው ቆዳ ያነሳል፣ ከንፈርህም ተፈጥሯዊ ቀለሙን እንዲይዝ ያደርገዋል። 2. ለአይን አካባቢ ድካም ለማጥፋት። ድካም ወይም እንቅልፍ ማጣት መጀመሪያ የሚታወቀው ከአይን ስር ነው። ፊልም ስታይ ካደርክ ወይም ስታጠና ከቆየ ጠዋት አይንህን ስር መጥቆር፣ መክሰል ይስተዋላል። ይህ ደግሞ ፊትህን ዝንጥ እንዳይል ያደርገዋል። መፍትሄው ማታ ከመተኛትህ በፊት በጥቂት ቫዝሊን የአይንህን ስር በቀስታ ቅባው። ይህ ቆዳው እንዳይደርቅና ተፈጥሯዊ ውበቱን እንዲጠብቅ ያደርጋል። በጥቂት ቀናት ውስጥ አይንህን ስር ያለው ጥቁረት ሲጠፋ ፊትህ ንቁ ሆኖ ሲታይ ይታወቃል። 3. ቅንድብና የአይን ሽፋሽፍት ለማስተካከል። ብዙ ወንዶች ቅንድባቸው ችላ ይሉታል፣ ነገር ግን የስተካከለ ቅንድብ ለፊት ወንድነት የተላበሰ ሹል እይታ ይሰጣል። ጥቂት ቫዝሊን በጣትህ ወይም በብሩሽ ወስደህ ቅንድብህ በፈለከው ቅርጽ አበጥረው። ይህ ቅንድብህ ተያይዞና ቅርጽ ይዞ እንዲቆይ ከማድረግ በላይ ጤናማ ወዝ እንዲኖረው ያደርጋል። ሁልጊዜ ካደረግሁ ደግሞ ቅንድብህ ይበልጥ ለስላሳና ፈዛዥ ይሆናል። 4. ለፊት ብሩህነት ወይም ናቹራል ግሎው። አንዳንዶች ፊታቸው በካሜራ ወይም በብርሃን ሲታይ እንዴት እንደሚያበራ አስተውለሃል? ይህ ውድ ነገር ተቀብተው ሳይሆን በቫዝሊን የሚሰራ ዘዴ ነው። በጣም ጥቂት ቫዝሊን ወስደህ ጉንጭህና አፍንጫህ አካባቢ በቀስታ ነካነካ አድርገው። ይህ ፊትህ በራሱ እርጥበት እንዳለውና እንደሚያበራ ያደርገዋል። በተለይ ፊትህ የደበረ በሚመስልበት ጊዜ ይህን ካደረግከው ያለምንም ድካም ፊትህ ንጹህና በራስ መተማመን ያለው ይመስላል። 5. ሽቶ ለረጅም ጊዜ እንዲቆይ። የጥሩ መዓዛ ሽታ ሰውን ይስባል፣ ግን ብዙ ጊዜ ሽቶ ተቀብተን ከጥቂት ሰዓታት በኋላ ይጠፋል። ሽቶ ለረጅም ጊዜ እንዲቆይ ከፈለግ ሽቶ የሚትረጭበት ቦታ ላይ ለምሳሌ አንገት ወይም የእጅ አንጓ ላይ መጀመሪያ ቫዝሊን ቀባ። ከዚያ በኋላ ሽታውን እርጨው። ቫዝሊኑ ሽቶ ወደ አየር ቶሎ እንዳይበተን አጥብቆ ይዘዋል። በዚህም ቀኑን ሙሉ ጥሩ መዓዛ ይኖረሃል። ቦነስ ዘዴ። ቫዝሊን ለከንፈር ብቻ ሳይሆን ለሙሉ አካል ጥገና ያገለግላል። ከመተኛትህ በፊት የደረቁ ክርኖችህ፣ ተረከዝህና ጥፍሮችህ ላይ ቀባ። ጠዋት ስትነሳ ቆዳ እጅግ ለስላሳ ሆኖ ታገኘዋለህ። ውድ ክሬሞች አያስፈልጉህም። እነዚህ 5 ቀላል ዘዴዎች ዓመቱን ሙሉ ጽዱና ማራኪ እንድትሆን ይረዱሃል። አንተ የሚጠበቅብህ ሰምተህ ማለፍ ሳይሆን መሞከር ነው። ከነዚህ ውስጥ ቢያንስ 2ቱን ነገ መጀመር ትችላለህ። ለውጡን ስታየው ደግሞ ትገረማለህ። ቪዲዮ ከጠቀመ ሳብስክራይብ እና የትኛውን ዘዴ ይበልጥ እንደተመቸህ ደግሞ ኮሜንት ላይ ጻፍልኝ።